ሰላም ፋሚሊ እንዴት ናችሁ? ጆ ነኝ። ኦኬ ዛሬ ደግሞ የምናየው ምንድነው ኩኪ ፓርሰር ነው። በባለፈው ሚድልዌር ስናይ ሰርድ ፓርቲ ሚድልዌር ከምንላቸው ውስጥ አንዱ ኩኪ ፓርሰር ነው ብለን ነበር። ኩኪ ፓርሰር ዛሬ ሙሉ ለምን እንደሚጠቅም እናያለን ማለት ነው። ኦኬ ፈርስት ኩኪ ፓርሰር ኩኪስ ማለት ምን ማለት ነው ከሚለው ስንጀምር ኩኪ የምንለው ስቶሬጅ ነው። ብራውዘራችን ላይ ያለ ስቶሬጅ ነው ማለት ነው። ይሄ ኩኪ ስቶር የሚያደርግን በጣም ትንሽ የሆነ ዳታ ነው ማለት ነው። ቢያንስ ወደ 4 ኬቢ በአንድ ኩኪ በአንድ ዳታ 4 ኬቢ ድረስ ስቶር ቢያደርግልን ነው ማለት ነው። እና ኩኪ ስቶር ሲያደርግ የሚያደርግልን እንዴት ነው? ኪና ቫሊዩ ፎርማት ነው ማለት ነው። መጀመሪያ የሆነ ኪ አለ። ለምሳሌ ጋር ኔም ብያለሁ። ኔም የሚባል ኪ አለ። ዜን ቫሊዩ ምናለ ኩኪ ዳታ የሚለው አለ ማለት ነው። ሰው ስቶር የሚያደርግልን ኪና ቫሊዩ እያደረገ ነው ማለት ነው። ኩኪ ለምን ይጠቅማል ስንል የሚጀምረው ለአውተንቲኬሽን ይጠቅማል። ሁለተኛው ለፐርሰናላይዜሽን፣ ሶስተኛው ደግሞ ለትራኪንግ ይጠቅማል ማለት ነው። ኖጄስ ወይም ደግሞ ኤክስፕረስ ጄስ ላይ ኩኪዎችን ሴት ለማድረግ ሪድ ለማድረግ እንዲሁም ዲሌት ለማድረግ የምንጠቀመው ምንን ተጠቅመን ነው? ኩኪ ፓርሰር የሚባለው ሚድልዌር ተጠቅመን ነው ማለት ነው። ኦኬ ከአንድ ባንድ እናያቸው። ፈርስት ሴት ከማድረጋችን በፊት ግን ኩኪ ፓርሰር ምንድነው? ኤንፒኤም የሚባለው ፓኬጅ ነው። ሶ እነሱን ፓኬጆች የት እንደምናገኙ እስካሁን ስላላሳያችሁ እነሱን ላሳያችሁ። ፈርስት ማንኛውም ብራውዘር ላይ ገብታችሁ ኤንፒኤም ብለን እንገባለን። ዜድ እዚጋ ኩኪ ፓርሰር ብለን ብሰርች እንደምታዩት ኩኪ ፓርሰር ዶክመንቴሽኑ ይህን ይመስላል። ማንበብ ትችላላችሁ። አሁን ኢንስታል ስናደርግ የምናደርገነ ኤንፒኤም ኢንስታል ኩኪ ፓርሰር መጠቀም እንችላለን ማለት ነው። ዜን ኢምፖርት እናደርጋለን። ከዛ በኋላ እዚጋ ደግሞ እንዴት ሴት እንደምናደርግ እንዴት ደግሞ ኩኪ ላይ ሴት ያደረግነውን ዳታ እንዴት እንደምናገኝ አንድ ባንድ እዚጋ አለ። ኦኬ አንድ ባንድ እንየው። ፈርስት ሴት ኪ ሴት ለማድረግ ኩኪ ፈርስት እንደተለመደው አንድ ራውት እንክፈት። ራውት ፓዛችንን ስላሽ እናድርገውና ዜን ሴት ለማድረግ የምንጠቀመው እዚጋ ፈርስት ኢንስታል ማድረግ ይጠበቅብናል። ፈርስት ምንድነው ኢንስታል ነው የምናደርገው። ኤንፒኤም ኢንስታል ኩኪ ፓርሰር እንላለን። ኦኬ ኢንስታል ካደረገልን በኋላ ኢምፖርት እናደርጋለን ማለት ነው። እዚጋ ፓኬጆች ላይ ገብታችሁ ማየት ትችላላችሁ። እዚጋ ይኸውና ኩኪ ፓርሰራችን ወርዷል። ኢምፖርት እናደርጋለን። ኢምፖርት ኩኪ ፓርሰር ፍሮም ኩኪ ፓርሰር ብላችሁ ኢምፖርት ታደርጋላችሁ። ዜን ሚድልዌር ስለሆነ ምን እንጠቀማለን? አፕዶት ዩዝ ብለን ኩኪ ፓርሰር ብለን እንጠቀማለን ማለት ነው። በዚህ መንገድ ዜድ ሴት ኩኪ ስናደርግ መጀመሪያ የምናደርገው ሪስፖንስ ዶት ኩኪ እንላለን። ሪስፖንስ ዶት ኩኪ ብለን ሁለት ነገሮችን ነው የምናስቀምጠው። መጀመሪያም እንደምናስቀምጠው ብለናል ኪ ነው የምናስቀምጠው። ፈርስት አሁን ለምሳሌ የኛ ኪ ምን ይሁን ኔም ይሁን ኔም ሚኪ ያስቀምጣለሁ። ዜም ሁለተኛ ላይ የምናስቀምጠው ቫሊዩ ነው ማለት ነው። የኛ ቫሊዩ ለምሳሌ ኩኪ ዳታ አልሆነው ኩኪ ዳታ አልኩት። ሶ ኔማችን ኪያችን ኔም ይሆናል። ቫሊዩዋችን ኩኪ ዳታ ብለን ያስቀምጥን። ዜድ ሪስፖንስ ዶት ሴንድ እናድርግና ይህን ሜሴጅ እንዳይወጣ እንላር። ዜን ወደ ቴስት ለማድረግ ወደ ፖስት ሚ እንገባለን። ፈርስት እዚጋ ራን እናድርገው። ኤንፒኤም ስታርት ኦኬ ዜን ፖስት ሚ እንገባለን። ኦኬ ሜትዳችንን ጌት እናድርገዋለን። ዜን ፓዛችን ምንድነው? ስላሽ ብቻ ነው። ይሄ ነው። ዜን ሴንድ እናደርጋለን። ኦኬ እንደምታዩት ሴት ኩኪ ሰክሰስፉሊ ብሎናል። እዚጋ ምን የምትላለች? ኩኪስ የምትላለች። እዚጋ ኔማችንን ማን ብሎታል? ኔም ብለዋታል። የሰጠነው እኛም ኔም የሚለው ቫሊዩ የምንሰጥነዋል። ኩኪ ዳታ የምንሰጥነዋል። እዚጋ ፐርሰንት አርጎ ሀይ የሰጠብን ምንድነው? እዚጋ ስፔስ ዲኮድ ሲደረግ ፐርሰንት 20 ነው ማለት ነው። ዜን እዚ አሁን ሴት ኩኪ ያደረግን ይህን ሴት ያደረገውን ኩኪ እናገኘው ማለት ነው። ኦኬ ኩኪያችንን ለማግኘት አሁን ስቶር የሆነን ኩኪ ለማግኘት የምንጠቀመው አፕዶት ጌት እንላለን። ፓዛችንን ይችል በለው ሲምፕሊ ኮንሶል ላይ ያወጣል ስቶር የሆነን ኩኪ። ስቶር የሆነን ኩኪ የምናገኘው ምንድነው? ሪኩዌስት ዶት ኩኪስ በሚለው ማግኘት ትችላላችሁ። ሶ ይሄ ሪኩዌስት ዶት ኩኪ ስትሩ ምን ያደርግላችኋል? ስቶር የሆነ ኩኪ ካለ
ዲስፕሌይ ያደርግልናል ማለት ነው። ዜን ሪስፖንስ ዶት ሴንድ እናድርግና ኤፒአይ ኮል እንበለው። ዜን እዚጋ መትን ቴስት ና እዚጋ ፓዛችን ምንድነው ስላስ ፌች ነው። ዜን ሴንድ ስናደርግ እዚጋ ቦዲ ላይ እንመጣና እንደምትሉት ኤፒአይ ኮል ብለናል። እዚጋ ወደ ቬስ ተመልሰን ኮንሶል ላይ ስለሆነ ያወጣነው ይሄንን ምን ብለናል ኔም ብሎ ኩኪ ዳታ ይለናል ማለት ነው። ሶ ስቶር ያደረገውን ኩኪ ምን አድርጎልናል እንደምትሉት አወጥቶልናል ማለት ነው። ለምሳሌ እኛ እዚጋ ይህንን ኩኪ ስቶር አድርገናል። ይህን ኩኪ እዚጋ ገብተን እንደልተው እዚጋ መተን ኩኪ ያጠፉት ማለት ነው። አሁን 0 ኩኪ ነው ያለን ማለት ነው። ዜን አሁን ፊች እናርግ እዚጋ ቦዲ ላይ ላድርገውና ሴንድ እናርግ። ኤፒአይ ኮል ይለናል። ነገር ግን እዚጋ ገብተን ነው እንደምትሉት ኦብጀክት ናል ፕሮቶታይፕ ይላል። ምክንያቱም ምንም አይነት ኩኪ አሁን የለንም ማለት ነው። ኩኪ ካለን ግን ምን ማድረግ እንችላለን? ጌት ለማድረግ ኩኪያችን ሪኩዌስት ኩኪ መጠቀም እንችላለን ማለት ነው። ሌላው ደግሞ ሪሙቭ ማድረግ ከፈለግን ሪሙቭ አሁን ኩኪያችንን በዲፎልት ጋር ገብቼ ነው አይደለትኩት። ነገር ግን ሪሙቭ ማድረግ እችላለሁ ማለት ነው። ለምሳሌ አፕዶት ጌት እንላለን። ፈረስት ምን አለን ሪሙቭ እንበለው። ኦኬ ከዛን ሪሙቭ ለማድረግ ደግሞ የምንጠቀመው ምንድነው ሪስፖንስ ዶት ክሊር ኩኪ የሚባል አለ። ሪስፖንስ ዶት ክሊር ኩኪ መጠቀም ትችላላችሁ። ከዛን እዚጋ ምን ትሰጡታላችሁ? እዚጋ የሰጠነው ኔም ትሰጡታላችሁ። እዚጋ ኔም ብለን ስለሰጠነው ኔም እላለሁ እኔ። እናንተ ጋር የፈለጋችሁትን የሰጣችሁትን እዚጋ ትሰጡታላችሁ ማለት ነው። ኔም ሊሆነው ሴንድ ሪስፖንስ ዶት ሴንድ ብዬ ይህን ያወጣልኝ ማለት ነው። አሁን ወደ ፖስት ሜን ገብተን እዚጋ ለምሳሌ ምንም አይነት ኩኪ የለንም። መጀመሪያ አንድ ኩኪ እንዲኖርን ሴንድ እናርግ። እንደምትሄድ አንድ ኩኪ ኖርን እዚጋ ሴት ኩኪ ሰክሰስፉል ያለ ዜን ሪሙቭ እናርግ። ሪሙቭ ለማድረግ ምንድነው ስላሽ ሪሙቭ የሚል ፓዝ ነው የተጠቀምነው። ዜን ሴንድ እናርግ። ኦኬ ኩኪ ደግሞ ሰክሰስፉል ይላል። እንደምትሄድ እዚጋ ኩኪ ምንም አይነት ኩኪ የለንም ማለት ነው። በዚህ መንገድ ሪሙቭ ማድረግ ትችላላችሁ። አሁን ይህንን ሙሉም ብራውዘር ላይ ላሳያችሁ። ብራውዘር ላይ ኩኪ የት ነው ሴት የሚሆነው ምናምን የሚለውን አንድ ባንድ ላሳያችሁ። ፈርስት ብራውዘራችን ላይ ይህን ራን እናድርገው እና እዚጋ ፈርስት ራን ስናደርገው ምንድነው ሪፖዚተሪያችን ላይ ስላሽ ብቻ ሲሆን ኒና ሴት ኩኪ ሰክሰስፉል ይለናል። ዜን ሪስፖንስ ለማድረግ ኤፍ12 ትነካላችሁ። ኤፍ12 ነካችሁ እዚጋ ምን የሚላለ አፕሊኬሽን የሚላለ እኔ ጋ አፕሊኬሽን የሚለው ላይ ገብታችሁ እንደምትሉት ኔም ብሎ ኩኪያችን ሴት ሆኖልናል ማለት ነው። ቫሊዩ ብሎ ቫሊዩ ይኸውና ኔማችን ይኸውና ኩኪያችን በስነስርዓት ሴት ሆኖልናል። ነገር ግን ይህንን ኩኪ ስላሽ ብለን ሪሙቭ እንበል። እንደምትሉት ስላሽ ሪሙቭ ስንል ወዲያውኑ ሪሙቭ አድርጎልናል። ይህንን ሪሙቭ የሚለውን ባጥፈው ምን ያደርግልናል? ኩኪያችንን ደግሞ ሴት ያደርግልናል ማለት ነው። በዚህ መንገድ ኩኪን ሴት ማድረግ ትችላላችሁ፣ ጌት ማድረግ ትችላላችሁ፣ እንዲሁም ሪሙቭ ማድረግ ትችላላችሁ ማለት ነው። ኦኬ እዚጋ አንድ ነገር ልጨምርላችሁ። እዚጋ ገብተን ምንድነው አሁን ኩኪያችንን ሴት አደረግን። ነገር ግን አሁን ኩኪያችንን ሴት ስናደርግ የኛ ኩኪ የሆነ ታይም ሰጥተነው ከዛ ታይም ኢንተርቫል በኋላ ራሱ ሪሙቭ እንዲያደርግልኝ ከፈለግን በዛ መንገድ መስጠት እንችላለን ማለት ነው። ለምሳሌ አሁን እዚጋ ሴት ኩኪ ያደርግን ዜን እዚጋ ኮማ አድርጌ ምን እናደርጋለን? ማክስ ኤጅ የሚባል አለ። ማክሲመም ምን ያክል ኤጅ እንደሚኖር መወሰን እንችላለን ማለት ነው። እዚጋ የምናስገባው ቫሊዩ በሚሊ ሰከንድ ነው። ለምሳሌ እኔ 300 ሺህ ላስገባለት 300 ሺህ ሚሊ ሰከንድ ያስገባውለት ማለት ነው። 300 ሺህ ሚሊ ሰከንድ ማለት ስንት ነው? 5 ሚኒት ማለት ነው። ዜን ምን አስገባውለት? እኔ 5 ሚኒት አስገባውለት። ዜን እዚጋ መተን እንደምትት እስካሁን ረን ሳላደርግ በፊት ላሳያችሁ። እዚጋ ምን የሚባል አለ? እዚጋ አሁን ምን የሚባል አለ? ኤክስፔርስ ወይም ደግሞ ማክስ ኤጅ የሚባል አለ። ማክስ ኤጃችንን ካልሰጠነው ምን የሚባል ነው የሚሆነው? ሲዝን ነው የሚሆንልን እዚጋ። ነገር ግን አሁን ሰጠነው ሪፍሬሽ አድርገን ነው እንደምትዩት ማክስ ኤጃችን 2509 ሆነ ማለት ነው። ከ5 ደቂቃ በኋላ ይሄ ኩኪ በራሱ ሪሙቭ ይሆንልናል ማለት ነው። እና ሪሙቭ ማድረግ አይጠበቅብንም። በዚህ መንገድ አውቶማቲክሊ ኤክስፓየር ዴቱን መስጠት ትችላላችሁ። አሁን ለምሳሌ ይሄ ጋር ታይሙን ሰጠልኝ። ይህን ሪሙቭ አድርጌ ላሳያችሁ።
ይህን ሪሙቭ ብናደርገው እና እዚህ ጋር መተን ሪስታርት እናድርገው። እንደምትት ሲዝን ነው የሚለው ማለት ነው። በዚህ መንገድ ማክሴጅ መስጠትም ትችላላችሁ። ኦር ኤክስፔር ይላል፣ ኤክስፔር መስጠት ትችላላችሁ። ማክሴጅ እና ኤክስፔር ያው ተመሳሳይ ናቸው። ይህንን እናንተ በራሳችሁ ውት። ኦኬ ፋሚሊ ኩኪ ፓርሰር ይህንን ይመስላል። በቀጣይ ደግሞ ሲዝን ማኔጅመንት እናያለን ማለት ነው። አም ሹር እስካሁን ካያችሁት እንደወደዳችሁ ሰብስክራይብ፣ ላይክ እንዲሁም ለወዳጆች ሼር ማድረግ እንዳትረሱ። በቀጣይ ሲዝን ማኔጅመንት እናያለን። ይመቻችሁ።